እያንዳንዱ የኤሌክትሪክ መኪና በአንድ ሲስተም ላይ ዲፔንደንት ነው። እሱም ቻርጂንግ ሲስተም ነው ወይም ቻርጀርስ። በዛሬው ቪዲዮ የኤሌክትሪክ መኪና ቻርጂንግ ሲስተም ምን እንደሚመስል ለማየት መጥተናል። በዚህ ቪዲዮ የኤሌክትሪክ መኪና ቻርጀር ምንድነው? ፋንክሽኑ ምንድነው? እንዴት ነው የሚሰራው? ኦንቦርድ ቻርጀር፣ ኦፍቦርድ ቻርጀር የሚባሉት ምንድናቸው? ልዩነታቸውስ ምንድነው? ቻርጅ የምናደርግባቸው የተለያዩ አይነት ሜቶዶች አሉ። እነዚህ ሜቶዶች ምን አይነት ናቸው? እንዴት ነው ቻርጅ የሚያደርጉ? ቻርጅ ለማድረግ የምንጠቀምባቸው ኮኔክተሮች፣ ስታንዳርድ የሆኑ ኮኔክተሮች አሉ። እነዚህን ኮኔክተሮች ከምንለያቸው በምንድን ነው፣ ለምንድን ነው የተለያዩት የሚለውን ሁሉንም የምናወራበት ይሆናል። እስከ መጨረሻው ከኔ ጋር ቆዩ። በመጀመሪያ የመኪና ቻርጀር ወይም ደግሞ ኢቪ ቻርጀር ምንድነው የሚለውን ኢቪ ቻርጀር የምንለው ግሪዳችን እና በመኪና ባትሪያችን መካከል ያለውን ልዩነት የሚያስጠርቅልን ዲቫይስ ነው። ይህ ማለት ምን ማለት ነው? በመኪናችን ላይ ባትሪያችን ዲሲ ኤሌክትሪክ ነው ያለው፣ ዳይሬክት ከረንት ኤሌክትሪሲቲ ያለው፣ ግሪዳችን ደግሞ ኤሲ ኤሌክትሪክ ነው ያለው፣ ኦልተርኔቲንግ ከረንት ነው ያለው። ስለዚህ እነዚህን ሁለቱን ለማስማማት ኤሲን ዳይሬክት ቻርጅ ማድረግ አንችልም፣ ምክንያቱም ፍሪኩዌንሲ ስላለው ኤሲ በባህሪው ፖላሪቲውን የሚቀያየር ስለሆነ፣ ዲሲ ደግሞ ኮንስታንት የሆነ ፖላሪቲ ስላለው ባትሪያችንን ቀጥታ በኤሲ መሙላት አንችልም። ስለዚህ ይህ ኦልተርኔቲንግ የሚያደርግ ከረንት ወደ ዳይሬክት ከረንት መቀየር አለበት ማለት ነው። ይህንን ለመቀየር ይህ ቻርጀር ወይም ደግሞ ሬክቲፋየር ብቻ አይደለም፣ በውስጡ የተለያየ ኮንትሮል ሰርኪቶች ስላሉት ሙሉ በሙሉ ቻርጀር ብለን እንጠራዋለን። በዛ ቻርጀር አስፈላጊ ሆኗል ማለት ነው። ስለዚህ ቻርጀር የምንለው ዲቫይስ ነው። ያ በመኪናችን ላይ ሊሆን ይችላል፣ ኤክስተርናል ውጭ ሊሆን ይችላል። ኦልተርኔቲንግ ከረንት የነበረውን ወደ ዳይሬክት ከረንት ቀይሮ ለባትሪያችን የሚሰጥልን የሚመግብልን ባትሪያችን ቻርጅ እንዲያደርግ የሚያደርግልን ሲስተም አይነት ነው ማለት። ስለዚህ ፋንክሽኑ ምንድነው? መጀመሪያ ኮንቨርት ያደርጋል። ኤሲ ወደ ዲሲ ኮንቨርት አድርጎ ለባትሪ ይሰጥልናል። ከባትሪ ማኔጅመንት ሲስተም ጋር እየተናበበ ቮልቴጁን ከረንቱን ኮንትሮል የሚያደርግልን የተለያዩ ሰርኪቶች የያዘ ዲቫይስ ነው ማለት። ሁለት አይነት ኢቪ ቻርጀሮች አሉ። ኦንቦርድ ቻርጀር እና ኦፍቦርድ ቻርጀር ይባላል። ኦንቦርድ ቻርጀር የምንለው ልክ እንደ ሞተር ባትሪ ብለን የምንጠራው መኪናው ቦዲ ውስጥ ያለ በመኪናው ውስጥ ያለ የቻርጀር አይነት ነው። የትኛውም መኪና የትኛውም የኤሌክትሪክ መኪና ኦንቦርድ ቻርጀር በውስጡ አለ። ያ ቻርጀር ከውጭ ኤክስተርናል ኤሲን ተቀብሎ ወደ ዳይሬክት ከረንት ቀይሮ ኮንትሮል አድርጎ ለባትሪያችን ሰፕላይ የሚያደርግልን ባትሪ ቻርጅ የሚያደርግልን ነው ማለት ነው። ኦፍቦርድ ቻርጀር ደግሞ አለ። ኦፍቦርድ ቻርጀር የምንለው በስቴሽን ላይ የተገጠመ ትልልቅ ቻርጀሮች ፋስት ቻርጀር የምንላቸው ዳይሬክት ዲሲ ለመኪናችን የሚሰጥልን የቻርጀር አይነት ነው። ስለዚህ ሁለት አይነት ቻርጀሮች አሉ፣ ኦንቦርድ ቻርጀር እና ኦፍቦርድ ቻርጀር። ኦንቦርድ ቻርጀር ኢንሳይድ ቪክል ያለ መኪናው ላይ የተገጠመ የቻርጀር አይነት ሲሆን፣ ኦፍቦርድ ቻርጀር ደግሞ ከመኪናው ውጭ በስቴሽን ላይ የምናገኘው አይነት የቻርጀር ታይፕ ነው ማለት ነው። ስለዚህ ኮምፔር ስናደርጋቸው ኦንቦርድ ቻርጀር ኢንሳይድ ዘ ቪክል ነው፣ ቪክል ውስጥ ነው ያለው። ኦፍቦርድ ቻርጀር ኤክስተርናል ነው፣ ከቪክል ውጭ ያለ ስቴሽን ላይ የምናገኘው። ልክ አሁን ቴሌ እንደተከለው የቻርጅ ስቴሽን ማለት ነው ኦፍቦርድ ቻርጀር ማለት እሱ ነው። ኦንቦርድ ቻርጀር ግን ያ ቻርጀር ነው፣ በውስጡ ያለ ነው፣ ኢንሳይድ ዘ ቪክል ነው ያለው። ኦንቦርድ ቻርጀር ኤሲ ኢንፑት ነው ያለው፣ ከሶኬት ላይ ዳይሬክት ኤሲ ኢንፑት ነው የምንሰጠው። ኦፍቦርድ ቻርጀር ግን ኦልሬዲ ጨርሶ ስለሚመጣ ዲሲ ነው ለመኪናችን የሚሰጥልን፣ ዲሲ አውትፑት ነው ያለው። ኦንቦርድ ቻርጀር እስከ 22 ኪሎዋት ድረስ ነው ማክሲመም ሊሰጥ የሚችለው፣ በመኪና ውስጥ ያለ ስለሆነ አነስተኛ ስለሆነ። ኦፍቦርድ ቻርጀር ግን ትልቅ ነው፣ ስለዚህ እስከ 500 ኪሎዋት ድረስ ይሰጣል። ከ500 ብቻ ሳይሆን አሁን ባለው ኮንዲሽን እስከ 1 ሜጋዋት ድረስ አውትፑት ያለው አልትራ ፋስት ቻርጀር ኦልሬዲ አናውንስ ተደርጓል። ስለዚህ ትልልቅ ቻርጀሮች 650 ከዛ በላይም እስከ 1 ሜጋዋት አውትፑት ያላቸው ኦልሬዲ ፐብሊሽ ሆነዋል ማለት ነው። ኦንቦርድ ቻርጀር ስሎ ቻርጀር ነው። ያው ኦፍቦርድ ቻርጀር ዳይሬክት ዲሲ ስለሚሰጥ ፋስት ቻርጀር ነው ማለት ነው። የቻርጅ ሜቶዶችን ስናይ በመሰረታዊነት ሶስት አይነት የቻርጂንግ ሜቶዶች አሉ። የመጀመሪያው ኮንዳክቲቭ ሜቶድ ነው። ሁለተኛው ኢንዳክቲቭ ሜቶድ ነው ወይም ደግሞ ዋየርለስ የምንለው ነው። ሶስተኛው ደግሞ ባትሪ ስዋፒንግ ሜቶድ ናቸው። እነዚህን አንድ ባንድ እናያቸዋለን። የመጀመሪያው ኮንዳክቲቭ ሜቶድ ማለት ዳይሬክት ኮንዳክሽን ያለው ወይም ደግሞ በኮኔክተር አማካኝነት ወይም በኬብል አማካኝነት ከኢቪ ሰፕላይ ኢኩፕመንት ጋር ኮንዳክት አድርጎ ተገናኝቶ ፕላግ እያደረግን የምንጠቀምበት የቻርጂንግ ሜቶድ ነው። ሁለተኛው ሜቶድ ግን ዋየርለስ ነው። ዋየርለስ የምንለው ደግሞ ያለምንም ዋየር ንክኪ ወይም ደግሞ ምንም ከመኪናው ጋር ኮኔክት የተደረገ ነገር ሳይኖረው ቻርጅ የሚደረግበት ሜቶድ ነው። ይህ ሜቶድ ምንድነው? በኢንዳክሽን ነው የሚሰራው። ልክ አሁን ብዙ ጊዜ እንደ ስልካችንን መኪና ውስጥ ቁጭ አድርገን ቻርጅ እንደምናደርገው ጠረጴዛ ላይ የካፌ ውስጥ ልክ እንደ አይፎን ቁጭ አድርገን
ቻርጅ እንደምናደርገው በኢንዳክሽን ብቻ ቻርጅ የሚያደርግበት ሜትድ ነው። ይሄ አይነት ሜትድ ምንድነው? በመጀመሪያ ሁለት ፓርቶች አሉት። ፕራይመሪ ፓርት ወይም አንደኛው ፓርት ትራንስፈር ኮይል አለው። ያ ፕራይመሪ ወይም ትራንስፈር ኮይል በመሬት ውስጥ ይቀበልና በመሬት ውስጥ ተቀብሮ ዳይሬክት ከኤሌክትሪክ ጋር ከ230 ወይም 240 ኮኔክት አድርጎ አክቲቭ ሆኖ የሚጠብቅ ነው። ሁለተኛው ፓርት ደግሞ ሰከንደሪ ፓርት ወይም ደግሞ ሪሲቨሩ በመኪናው ላይ እየተገጠመ ነው የሚሆነው። መኪናው መጥቶ ፓርክ በሚያደርግበት እዛ ቦታ ላይ ፓርክ በሚያደርግበት ጊዜ ከፕራይመሪው ላይ ወደ ሰከንደሪው በኢንዳክሽን ሪሲቨሩ ይቀበልና ያንን የተቀበለውን ወደ ሬክቲፋየር በመላክ ሬክቲፋየር ላይ ከኤሲ ወደ ዲሲ ይላክ። ይሄ ኤሲ ነው። ጀስት እንደ ትራንስፎርመር አክሽን ከኤሲ በሬክቲፋየር አማካኝነት ከኤሲ ወደ ዲሲ ይቀየርና ኮንትሮል እያደረገ ለባትሪያችን ሰፕላይ የሚያደርግልን አይነት ቻርጂንግ ሜትድ ነው። ይህ ሜትድ ምናልባት የወደፊቱ ቻርጂንግ ሲስተም ሊሆን ይችላል። ምክንያቱም ይሄ ቻርጂንግ ሲስተም በስማርት ሮድ ላይ ተቀብሮ መኪናው ኢቭን እየሄደ ራሱ ቻርጅ ማድረግ የሚችልበት ሜትድ ለማድረግ ሙከራዎች ሁላ የተደረጉበት 400 ሜትር ስማርት ሮድ ተሰርቶ የተሞከረበት ሁኔታ አለ። ሶስተኛው ሜትድ ባትሪ ስዋፒንግ ሜትድ ነው። ባትሪ ስዋፒንግ ሜትድ ማለት ከስሙ እንደምንረዳው ባትሪውን የመቀየር ስራ ማለት ነው። በቀጥታ ባትሪ ዲስቻርጅ የሆነውን ባትሪ ስቴሽን ላይ በመውሰድ እሷን በ5 ደቂቃ አውጥቶ ወደ ሁለተኛው ወይም ደግሞ ፉል ቻርጅ የሆነውን በመቀየር መውጣት ነው። ስፔሻሊ ለታክሲዎች ይህ አስፈላጊ እንደሆነ በጣም ይታመናል። ረጅም ሰዓት ቻርጅ ለማድረግ መጠበቅ የለበትም። ስለዚህ ቻርጅ የሆነውን ከስቴሽን ዳይሬክት ቀይሮ በ5 ደቂቃ ውስጥ ስዋፕ አድርጎ ወደ ስራ የሚገባበት ሁኔታ ነው ያለው። ይሄ በባለ 2 እግር እና ባለ 3 እግር ተሽከርካሪዎች ላይ የተለመደ ነው። በተለይ በቻይናም በህንድም በጣም የተለመደ ነው። ባለ 2 እግር ቀላልም ስለሆነ ዲስቻርጅ የሆነውን አውጥቶ ቻርጅ የሆነውን ወስዶ ቀይሮ ወዲያው ወደ ስራ የሚገባበት ኮንዲሽን አለ። በመኪናም ላይ ባትሪ ስዋፒንግ ስቴሽን ተሰርቶ የተሞከረበት ሁኔታ ነው ያለው። በሮቦት ነው ዲስቻርጅ የሆነውን ፈቶ ቻርጅ የሆነውን አምጥቶ ገጥሞ የተሞከረበትና 5 እስከ 6 ደቂቃ እንደሚፈጅ ቼክ የተደረገበት ሁኔታ አለ። ስለዚህ ሜቢ እነዚህ ስቴሽን ከፍተኛ ውጭ ሊፈልጉ ይችላሉ። ሮቦት ነው የሚሰራው። በሮቦት ሙሉ በሙሉ በሮቦት ኮንትሮል ተደርጎ የሚቀይርበት ሁኔታ ነው ያለው። አሁን ባለው ሁኔታ በመኪና ላይ ከቴስላ በስተቀር አብዛኛው ካምፓኒዎች ስታንዳርድ የሆኑ ኮኔክተሮችን ይጠቀማሉ። ስለዚህ የተለያየ አይነት ኮኔክተሮች አሉ በስታንዳርዱ መሰረት። እነዚህ ኮኔክተሮች መሰረት የሚያደርጉት ምንድነው? ሶርሱ ምንድነው የሚለውን ነው። ዲሲ ሶርስ ነው፣ ኤሲ ሶርስ ነው፣ ሲንግል ፌዝ ነው፣ ስሪ ፌዝ ነው የሚለውን መሰረት አድርገው የተሰሩ ናቸው። ከነዚህ ውስጥ የተወሰኑትን ሜዥር የሆኑትን የምናይ ይሆናል። የመጀመሪያው አይነት ታይፕ 1 ኮኔክተር ነው። ይህ ታይፕ 1 ኮኔክተር ኤሲ ሰፕላይ ነው የሚያደርገው። ሲንግል ፌዝ ነው፣ ስታንዳርድ ነው። ይህ J1772 ኮኔክተር 5 ፒኖች አሉት። እነዚህ 5 ፒኖች የመጀመሪያው ላይን 1 አለው። ላይን 1 ፌዝ የሚቀበል ነው። ኒውትራል አለው፣ የኒውትራል ፒን አለው። ሶስተኛው እርዚንግ ፕሮቴክሽን ፒን አለው። ከዛ 2 የኮሚኒኬሽን ፒኖች አሉት። እነዚህ ፒፒ እና ፒሲ ናቸው። ፒፒ የሚለው ፕሮክሲሜትሪ ፓይለት ነው። እሱ ደግሞ ኮኔክት ስናደርግ በምንሰካበት ጊዜ በትክክል ኮኔክት መሆኑን ቼክ የሚያደርግና በትክክል ኮኔክት ካልሆነ ግን ኢንተራፕት የሚያደርግ ያንን ዲቴክት አድርጎ ኢንተራፕት የሚያደርግልን ፕሮክሲሜትሪ ፓይለት አለው። ሌላኛው ኮንትሮል ፓይለት አለው። ኮንትሮል ፓይለቱ ደግሞ ከቻርጀራችን መኪናው የሚቀበለውን የከረንት ኮንትሮል የሚያደርግ ነው። በፐልስ ዊድዝ ሞጁሌሽን አማካኝነት ያንን ቼክ እያደረገ ትክክለኛው ማክሲመም ከረንቱን ኮንትሮል የሚያደርግልን የኮሚኒኬሽን ፒን ነው ማለት ነው። ስለዚህ ቅርጹ ይህንን ይመስላል። 5 ፒኖች አሉት። እነዚህ ፒኖች ደግሞ ኮኔክት የሚሆኑት ከፌዝ፣ ኒውትራል፣ ፕሮቴክቲቭ ኤርዝ እና ፒፒ እና ፒሲ አለ። ፕሮክሲሜትሪ ፓይለት እና ኮንትሮል ፓይለት አለ። ስለዚህ ይሄ የመጀመሪያው ታይፕ 1 ወይም ደግሞ J1772 የሚባለው ኮኔክተር ነው ማለት ነው። ሁለተኛው አይነት ኮኔክተር ተመሳሳይ ሆኖ ታይፕ 2 ኮኔክተር ነው። ታይፕ 2 ኮኔክተር የምንለው ይሄም ኤሲ ነው። ከታይፕ 1 ኮኔክተር ጋር የሚለያየው ይሄኛው ወደ ስሪ ፌዝ ነው። ተመሳሳይ ናቸው። እዚህ ጋር ስሪ ፌዝ ነው። ኤሲ 1፣ ኤሲ 2፣ ኤሲ 3፣ ኤሲ ኤን የሚላለው ላይን 1፣ ላይን 2፣ ላይን 3 ብለን ማለት እንችላለን፣ ወይም አርኤስቲ ማለት እንችላለን። እነዚህ ሶስቱ ፌዞች ይሆኑና አንደኛው ኒውትራል አለው፣ ፕሮቴክቲቭ ኤርዝ አለው። ልክ እንደ ቅድሙ እንደ ታይፕ 1 ኮንትሮል ፓይለት እና ፕሮክሲሜትሪ ፓይለት አለው ማለት ነው። ስለዚህ ይሄ ከታይፕ 1 የሚለየው ስሪ ፌዝ በመሆኑ ነው ማለት ነው። ስሪ ፌዝ ሰፕላይ መቀበል የሚችል ስሪ ፌዝ ሰፕላይ ተቀብሎ ለኦንቦርድ ቻርጀራችን የሚሰጥልን ነው። ይሄ ከ3 እስከ 22 ኪሎዋት ድረስ ሰፕላይ ማድረግ ይችላል ማለት ነው። ሌላኛው ኮኔክተራችን ሲሲኤስ ነው። ሲሲኤስ የምንለው ኮምባይን ቻርጂንግ ሲስተም ነው። ሁለቱንም ሲስተም ኮምባይን ያደረገ ነው። ኤሲንም ዲሲንም ያለው ነው። ሁለቱንም ኮምባይን አድርጎ ቻርጅ ማድረግ የሚችል ነው። ሁለቱንም አክሴፕት ማድረግ የሚችል ነው እና
ሲሲኤስ 1 እና ሲሲኤስ 2 አለ። ሲሲኤስ 1 የሚባለው ከታይፕ 1 ጋር ኮምባይን የሆነው ነው። ታይፕ 1 ላይ ሲንግል ፌስ የሆነው ኮምባይን ያደረገ ነው። ሲሲኤስ 2 ደግሞ ኮምባይን ያደረገው ታይፕ 2 ነው። ታይፕ 2 ኮምባይን አድርጎ ከዲሲ ጋር የሚሰጥ ነው። ሲሲኤስ 1 ፕላስ ዲሲ፣ ሲሲኤስ 2 ፕላስ ዲሲ በመባል ይታወቃል ማለት ነው። ወይ ከዲሲ ጋር ኮምባይን አድርጎ የታይፕ 1 እና የታይፕ 2 አድርጎ በሁሉም ቦታ ምንድነው ኮምቢኔሽን ስላለው ለመጠቀም የሚያስችል የኮኔክተር አይነት ነው ማለት ነው። ሌላኛው ኮኔክተር ቻዳሞ ዲሲ ፋስት ቻርጀር ነው። ይሄ ዳይሬክት ዲሲ ብቻ ነው ያለው። ዲሲ ኮኔክተር ዲሲ ፕላስ ዲሲ ማይነስ አለው። እንደ ታይፕ 1 ታይፕ 2 ፒፒ አለው። ሌሎችም ኤስኤስ 1 ኤስኤስ 2 የሚሉ ኮሚኒኬት የሚያደርግበት ኢቪ ሰፕላይ ኢኩፕመንት ከመኪናው ጋር ኮኔክት በሚሆንበት ጊዜ ኮሚኒኬት የሚያደርጉበት የተለያዩ ሲኩዌንሱን ከረንቱን ኮንትሮል የሚያደርጉ ፒኖች አሉ። እነሱም ፒኖች አጠቃሎ ቻዳሞ የሚባለው የዲሲ ፋስት ቻርጂንግ ኮኔክተር አለ። እሱ ደግሞ ይህንን ይመስላል። ሌላኛው ደግሞ ጂፒቲ ነው። ጂፒቲ ዲሲ ጂፒቲ አለ፣ ኤሲ ጂፒቲ አለ። ሁለት አይነት ናቸው። የዲሲው ዲሲ ብቻ የሚሰጥ ሆኖ ኮንትሮል ሰርኪቶች አሉት። ፕሮቴክቲቭ እርዝ አለው። ለኤሲኡም ኤሲ ላይን 1 ላይን 2 ላይን 3 ብሎ ኒውትራል አለው። ፕሮቴክቲቭ እርዝ አለው። ሲፒ እና ሲሲ ነው ያለው። ይሄ ጂፒቲ ኮኔክተር ይባላል ማለት ነው። ስለዚህ ሰመራይ ስናደርገው የኤሌክትሪክ መኪና ቻርጀር ሴፍ የሆነ ኢነርጂን ትራንስፈር የሚያደርግልን ከኤሲ ወደ ዲሲ በመቀየር ሴፍ የሆነ ኢነርጂን ትራንስፈር የሚያደርግልን ለባትሪ የሚሰጥልን ዲቫይስ አይነት ነው ብለናል። ከዛ ኦንቦርድ ቻርጀር ኤሲ ቻርጀር ነው። ኦንቦርድ የምንለው በውስጡ በመኪናው ውስጥ ኢንስቶል የተደረገ የቻርጀር አይነት ነው። ኦፍቦርድ ቻርጀር ደግሞ ኤክስተርናሊ ነገሩን ጨርሶ ወይም ደግሞ ከኤሲ ወደ ዲሲ ቀይሮ ዳይሬክት ከረንት ኦንቦርድ ቻርጀርን ፓስ አድርጎ ከረንት ለባትሪያችን ሰፕላይ የሚያደርግልን የቻርጀር አይነት ነው ብለናል። ሶስት አይነት ቻርጅ የምናደርግባቸው ሜቶዶች አሉ። የመጀመሪያው ኮንዳክቲቭ ነው፣ በዳይሬክት ኮኔክት አድርገን። ሁለተኛው ዋየርለስ ነው፣ ዋየርለስ በኢንዳክሽን አማካኝነት። ሶስተኛው ደግሞ ባትሪ ስዋፒንግ ነው፣ ባትሪውን በመቀየር። ስለዚህ እነዚህ ሶስት ሜቶዶች የምንቀይርበት ነው። ሌላ ኮኔክተሮች አሉ። የተለያዩ ኮኔክተሮችን አይተናል። ኢቪ ሰፕላይ ሲስተሙን ከመኪናችን ጋር ኮኔክት የምናደርግበት የተለያዩ አይነት ኮኔክተሮች አይተናል። እስካሁን ድረስ ከቆያችሁ እዚህ ጋር ሪቪው ኮሽን አዘጋጅቼላችኋለሁ። ፖዝ አድርጋችሁ ኮሜንት ላይ የእነዚህ ጥያቄዎች መልስ ጻፉልኝ። እስካሁን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ውጡ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።